بدأت ببسم الله في النظم أولا تبارك رحمانا رحيما وموئلا وثنيت صلى الله ربي إمام الشاطبي رحمة الله تعالى عليه يا منظومة ولاي سبعتون قراءاتوች ህግጋቶች ባስቀመጠበት ከአንድ ሺህ በላይ የሆነ ግጥም ነው። በዛ ቦታ ላይ የዚህን ትልቁ ችግር ምክንያት ያስቀምጠዋል። ولو أن عينا ساعدت لتوكفت سحائبها بالدمع ديما وهطلا ولكنها عن قسوة القلب قحطها فيا ضيعة الأعمار تمشي سبهللا يعني عين اندو ትክክለኛ ፍራቻ ቢኖር ኖሮ ደመናው አይመጣ ነበር። ልክ ዝናብ ሊጥል ደመና እንደሚኖረው ማለት ተጽዕኖ ይታወቅባት ነበር። ከዛም ከደመናው ስር ምን እንደሚወጣው ዝናብ እንደሚወጣው ያም ሰውዬ ተጽዕኖ ስር ሲወድቅ ካይኑም ባይወጣል። ولكنها ነገር ግን عن قسوة القلب قحطها ይሄ የእንባው ድርቅና የመጣው ከልብ ድርቅና ነው። فيا ضيعة الأعمار እንደው እንዴት ያሳዝናል የእድሜ ከንቱነት ይላል። ዝም ብሎ በከንቱ የሚያልፍ እድሜ በህይወት ላይ ኖረ ትባላለህ 20 ዓመት 30 ዓመት 40 ዓመት 50 ዓመት ماذا أثر هذا القرآن في قلبك በልብህ ላይ ምን ያህል ተጽዕኖ አሳደረ ይህ ቁርአን? ከዛ የቁርአንን ጥፍጥና ልቡ ላይ ገባለትና ህይወቱ ያደረገውን ሰው መሃል ይሄ ኢማም እንደው ነፍሱን ራሱ ፊዳ ያደረገ ነው የሚናገረው። بنفسي من استهدى إلى الله وحده وكان له القرآن شربا ومغسلا وطابت عليه أرضه فتفتقت بكل عبير حين أصبح مخطلا فطوبى له والشوق يبعث همه وزند الأسى يهتاج في القلب مشعلا نفسين بيزار قلة اللويلة بالله بيتشا من مريان يفلقه هناك وكان له القرآن شربا ومغسلا يه قرآن لسو متاتي ونلت هاي اندوها متاتو لبون ميات مندت እንደውሃም አካሉ በዱንያ ህይወቱ ለሻውር ሲወስደው በቁርአን መመሪያም እንደዛው ሙሉ አካሉን ያጥማል። የቁርአን ሰው ይሆናል ማለት በዚህም የተነሳ فطابت عليه أرضه فتفتقت بكل عبير حين أصبح مخضرا ይህ ቁርአን ሙሉ በሙሉ ህይወቱን ሲቀይረው ልክ ዝናብ ዘንቦ ለምለም መሬት ሲያገኝ የሚያበቅለው የሆነ መልካም ለሰዎች የሚጠቅም ነገር ይህም ሰውዬ በቁርአን የታደሰ የታነጸ ስለሆነ ከሰውየው የሚገኘው አኽላቅ ስራው ሁሉም ልክ እንደዛ ማዕዛ እንዳላቸው አትክልቶች መሬቱ እንደሰጠው እሱም ይሰጣል ነው። فطوبى له ይሄ ሰው እንዴት የሚያምር ነው በዱንያ ህይወቱ የሚያሳልፈው وهكذا آخر عليهم ደግሞ له طوبى ማንኛችንም ይህ ሰው ለመሆን ነው። አህሉላህ ወኻሰቱ የቁርአን ሰዎች ማለት የአላህ ቤተሰቦች የሱ ልዩ ሰዎች ተብሎ የተደረጉት ቁርአንን አለምን ወስለቀሩት ወይም ሐፍዘውት በሆነ በሚያምር ድምጽ ስለቀሩት አይደለም። ላ ይህ አይደለም። እውን ሙሉ በሙሉ ህይወቱን ይህ ቁርአን ተቆጣጥሮታል። كما كان عليه الصلاة والسلام كان خلقه القرآن قرآن أي ما يعمل شيئا إلا بما أمر في القرآن قرآن يتعززون يتعززان يتكلكلون يكلكلان بقرآن بعززون سنة مقبار يتعنزان هذا هو أهل القرآن يقرآن سو مالت بايفضهم بقالوا يقرآن سو يبالا قرآن الممرة والتكتلون በቁርአን ተጽዕኖ ውስጥ ወድቆ የቁርአን ታዛዥ የሆነ አካል ይሄ ነው እውነተኛ የቁርአን ሰው። እነዚህም አላህ
በፊቶቻቸው እየተደፉ ያለቅሳሉ ኢማናቸው ይጨምራል وإذا تليت عليهم آياته زادتهم إيمانا ኢማናቸው ትጨምራለች የተባለው ዝም ብሎ የሚመጣ ነገር ከቁርአን ጋር ባላቸው ዓላቃና እውነተኛ ግንኙነት ያ ነው የፈጠረው جزى الله بالخيرات عنا أئمة لنا نقل القرآن